የሆነች ልጅን እድል ወስዳ ነው የፈመሰችው ብሏል ብለው በጣም ብዙ ሰው ሲያዘው እውነት ነው የተናገርኩት። እንዴት ማና ልጅቷ እኔ ልጅቷን ኦኬ ያ በቲክቶክ ላይ ሮሚ ለመጀመሪያ ጊዜ ቪዲዮዎች ቫይራል የሚወጣላት ከማንም በላይ ቫይራል ምሰራ መልካም እህታችን ዱባይ ያለች ገባሽ ወለየ ነች እና እኔ ከማቃት ጀምሮ ተውና ለማውራት ጭንቅላቷ ላይ ማስባ ማታቀም መጥፎ ነገር እና ያው ታውቂያለሽ አሜሪካ ዝና እንዲወሰደባቸው አይፈልጉም። አረብ ሀገርና ኢትዮጵያ እና አውሮፓ ዝና እንዲወስዱ አይፈልጉም። ኦኬ አሜሪካ ለራሳቸው ዝና ሶሻል ሚዲያ ለራሳቸው ለመቆጣጠር ስለሚፈልጉ ያማራኪ ዝናዋ በጣም እየሄደ ሲመጣ ያማራኪ እንደምን ብለው ከሰይፉ ጋር ፋንታው አስጠጓት። ኦኬ ሰይፉ ፋንታው ጋር ኢንተርቪው ሲገባ ከዛ በኋላ ያው ታውቂያለሽ አይደለ አሜሪካ ያሉት እዚህ ሰው ሙድ ላይ በመያዝ አንደኛ ናቸው። እሺ ልጅቷ ሙድ እየያዙባት መማር ከዚህ ጋር ወደ ላይ አነሷት እና ልጅቷም ደግሞ አገባች። ኦኬ አገብታ በጠቅላላ እኔ የፈለግሽው $10,000 $20,000 አሲዛለሁ በጠቅላላ የመማር ቪዲዮ አይተሽ እና የልጅቷ ያማራኪ ቪዲዮ ካየሽ ኮፒ ስታይሏን ያደረገችው ኮፒ ቆይ ላንተ ሊመስል አንደኛ መማር የምትኖረው ካናዳ ነው። ካናዳ ኦፍ ኮርስ ሁለተኛ ነገር ልጅቷ የሶሻል ሚዲያ ዋናው እንትን የምትረታው የሰውን ትችት ተቋቁመ ሰው ቢተርብ ተቋቁመ እዚህ ጋር መገኘት ነው። አንድ ሁለተኛ ነገር መማር የራሷን እድል ይዛ ነው እንጂ የምትመጣው አላዘችም። እኔ አልኩሽ ሮሚ $10,000 አስይዛለሁ $10,000 አስይዛለሁ መማር ፌመስ የሆነችው ልንገርሽ እንጂ የሚመጣው የልጅቷን እድልኛውን ያልካት ልጅ አላቃትም ከነ መፈጠሯ እኔም አላቃትም ሮሚ ልንገርሽ ልጅቷ ትዳር ላይ ከገባች በኋላ ይሆን እንደ ድሮ አይደለችም። ያማራኪ 600 ሺህ ያላት ነው ያሁን ባሎ 600 ሺህ አይደለም ባለቤቷ ኦንላይን እንድትወጣ ላይፈልግ ይችላል። በእንደዛ አይደለም ልንገርሽ